በህይወቴ ስኬታማ ለሆን ነው፣ ላገባ ነው፣ አዲስ ቢዝነስ ልጀምር ነው፣ ደስተኛ ለሆን ነው፣ አዳዲስ ነገሮች ወደ ህይወቴ እየመጣ ነው ብላችሁ ሰክሰስፉል የሆነ ሴናሪዮ ለሰው አትንገሩ። በህይወታችን አዳዲስ ነገሮች ሲመጡ በተለይ ልናገባ ሲሆን ወር አዲስ ቢዝነስ ልንጀምር ሲሆን ደስ የሚል ነገር ወደ ህይወታችን ሊመጣ ሲል ኢሚዲየትሊ ለብዙ ሰው ነው የምናወራው። ለእናት፣ ለወንድም፣ ለአክስት፣ ኢሚዲየትሊ ኔጌቲቭ ኢነርጂዎች ይጋጫሉ። የነገራችኋቸው ሰዎች የናንተን ስኬት ያለ መሻት ሳይሆን እናንተን መጥላት ሳይሆን ባይ ዲፎልት ኔጌቲቭ ኢነርጂ ነው እነሱ ጋር የሚፈጠረው። ላገባ ነው ባልሽ ቁጥር ጓደኛሽ ኦር እህትሽ ያላገባች ትሆናለች። እንደበለጥሻት ስሜት ነው የሚሰማት። አለቀ። እሷ ባለማግባቷ አንቺ አግብተሽ ልታገቢ ከሆነ አንቺ ማግባትሽ እኮ ደስተኛ ነች። በቃ ደስ ይላል እኮ ማግባትሽ። ባይ ዲፎልት ኔጌቲቭ ኢነርጂ ነው የሚያመጣው ወደኛ። ቢዝነስ ልትከፍት ከሆነ ጀስት እነኛ የምትነግሯቸው ሰዎች ማንም ይሁን ማን የናንተን ስኬት በመጥላት ሳይሆን ኖርማሊ ኔጌቲቭ ኢነርጂ በቃ የተበለጡ አይነት ስሜት ነው የሚሰማቸው። የሆነ ነገር ስትጀምሩ የሆነ ነገር ስትሰሩ አዲስ ነገር ወደ ህይወታችሁ ሊመጣ ከሆነ እሺ በቃ ዝም መሬት እስኪይዝ ያ ነገር እውነት እስኪሆን ድረስ መያዝ አለበት። ያ ኔጌቲቭ ኢነርጂ ተጠራቅሞ ያን ነገር ወይ ኢንተራፕት ያደርገዋል ያቆመዋል፣ ወይ ቢመጣም በጣም እንዲዘገይ ያደርገዋል። መሰናክሎች ይበዙታል። በዙሪያችን ያለ ኔጌቲቭ ኢነርጂ የነገርናቸው ሰዎች ኔጌቲቭ ኢነርጂ ቀላል ኢነርጂ እንዳይመስላችሁ፣ በጣም ከባድ ነው። በተለይ ሰክሰስፉል ለመሆን የምታደርጉት ጥረት ከሆነ በቃ በእርግጠኝነት ብዙ ወይ ሉዝ ታረጉታላችሁ ያን ነገር፣ ወይ ደግሞ በጣም እንዲዘገይ ያደርጋል። ወደ ህይወታችሁ የሚመጡ ጥሩ ነገሮች ካሉ ለማግባትም ሊሆን ይችላል፣ አዲስ ቢዝነስ ለመጀመር ይችላል። በህይወታችሁ ጥሩ ነገር ሊመጣ ከሆነ ለሰው ሼር አታድርጉ። በቃ በዚህ ትጠቀማላችሁ። ሁለተኛውና ዋናው ነጥብ ደግሞ እዚህ ጋር ባለመንገራችሁ ያ ነገር ባይሳካ ያሰባችሁት ነገር ባይሳካ የጥፋተኝነት ስሜት አይሰማችሁ። ለምን ለሰው ሼር አላረጋችሁም? እናንተ ጋር ብቻ ነው የቀረው። ያ ኢነርጂ እናንተው ጋር ነው የቀረው። የጥፋተኝነት ስሜት ኦር ደግሞ አልችልም የማለት ስሜት አይኖርባችሁም። አላወራችሁም፣ ለሰው ሼም አይዛችሁም። በቃ አልሆነም፣ በቃ ሞክሬ ነበር ትላላችሁ። አዳዲስ ነገሮች ኦር ጥሩ ነገሮች ወደ ህይወታችሁ ሲመጡ ለሰው ሼር አታድርጉ መሬት እስኪይዝ ድረስ። ይሄ የዛሬው ቆንጆ ሐሳቤ ነው፣ እኔም የጠቀመኝ ነው። በእርግጠኝነት ብዙዎቻችሁም ገጥሟችኋል ብዬ አስባለሁ። በቃ አዲስ ነገር ልትጀምሩ አዲስ ነገር ወደ ህይወታችሁ ሊመጣ ከሆነ ፕሊስ በቃ ያዙት፣ ሆልድ አድርጉት። ከባድ ነው አይኖ፣ በጣም ልትጀምሩ ያሰባችሁት ነገር አለማውራት ከባድ ነው። ጥሩ ነገር ወደ ህይወታችሁ ሊመጣ ሲል አለማውራት ከባድ ነው። ግን እንደምንም ብላችሁ ታግላችሁ ያዙት፣ እንዳይቆይ ጭራሽም እንዳይቀርባችሁ ስትሉ፣ እንዲሁም ባይሳካ እንኳን ራሳችሁን ዝቅ አድርጋችሁ እንዳታዩ ኦር የተሸናፊነት ስሜት እንዳይሰማችሁ ያዙት፣ ሆልድ አድርጉት። ዘን የሆነ ጊዜ ራሱ ስራው ኦር ራሱ ያ ድርጊት እንዲነግራቸው ብታደርጉ እመክራችኋለሁ። የዛሬ ቪዲዮ ይሄን ይመስላል። በጣም አመሰግናለሁ። ወደዚህ ዩቲዩብ ቻናል ከመጣችሁ በእርግጠኝነት ቁም ነገር ፈልጋችሁ ነው ማለት ነው። አሁን ነው ሰብስክራይብ አድርጋችሁ ውጡ፣ እንዲሁም ቪዲዮውን ላይክ አድርጋችሁ ውጡ። በጣም አመሰግናለሁ። በቀጣይ በአዲስ ቪዲዮ እመጣለሁ። መልካም ጊዜ